ኢራን በሌሊት ላይ በተደረገባት የሚሳኤል ጥቃት የተለያየ የነዳጅ ማቀነባበሪያ ቦታዋንና የነዳጅ ማከማቻዋን ቦታ በድንገት በሚሳኤል በመምታት እንዲሁ በቪዲዮ መልክ በሚታየው ሁኔታ አውድማለች። ኢራን በበኩሏ አንድ የመሪ በእኔ በኩል ከሞተ አንድ የአሜሪካን ኩባንያ እንደማጠፋ ብላ በአሜሪካ አጋዥነት በእስራኤልና ኢራን የገጠሙት ጦርነት ከሳምንታት በላይ መዝለቁን ሲገለጽ፣ በሌላኛ በኩል ለእስራኤል በዚህ ሳምንታት ብቻ ወራት የ12 ቢሊዮን ዶላር ኪሳራ ለጦርነቱ ማውጣቷ ይታወሳል። በሌላም በኩል አሜሪካ ወደ 35 ቢሊዮን ዶላር ብር የአሜሪካ ዶላር ኪሳራ ማድረሷ ይታወቃል። ያ ማለት ያ ኪሳራ ለኢትዮጵያ የአምስት አመት በጀት ለናሳ ደግሞ የአመታዊ በጀት ነው ሲሉ ተገልጿል። እንዲሁም በበኩሏ ኢራን ለብቻዋ በብቸኝነት የምትመራው ጦርነት እሷንም በተቃራኒ በኩል የሚገጥሟት ወደ 11 ሀገራት መሆናቸውም ይታወሳል። በሌላ በኩል በዛሬው እለት በወጣ መረጃ ፓኪስታን ከኢራን ጎን ነኝ፣ የኢራን ንጹሃን መሞታቸው ለኔም ያሳስበኛል ስትል የኢራን ህዝቦች በአደባባይ መውጣታቸውን በቪዲዮ መልክ ታይቷል። ያ ማለት ኢራን በበኩሏ የመሪዎቿን መሞት ያስቸገራት ኢራን በበኩሏ አንድ የኢራን የኢራን አባል በሞተ ቁጥር አንድ የአሜሪካ ኩባንያ እንደምትመታ ተገልጿል። እንዳለችውም በዛሬው ሌሊት እንዲሁም አንድ ኩባንያ የአሜሪካ አማዞን የሚባለውን ማውደሟ ይታወሳል።